በየዕለቱ በእያንዳንዱ የህይወታችን ክፍል ለመዝናናት፣ ለስራ፣ ለትምህርት፣ መረጃ ለመለዋወጥ ኦልሞስት ለሁሉም ጊዜ ኢንተርኔትን እንጠቀማለን። ታዲያ እንደዚህ ህይወታችንን ያቀለለውን ነገር ኢንተርኔት እንዴትና ለምን ተፈጠረ ብላችሁ አታውቁም? ዛሬ በዚህ ቪዲዮ ይህንን መልስ እንሰጣለን። ይህ ቲክቶክ ዊዝ ሮቤል ነው። እኔ ደግሞ ሮቤል እባላለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ አዳዲስ ቪዲዮዎች እንዲደርሷችሁ የደወል ምልክቱን ይጫኑ። በ1960ዎቹ እንደ አውሮፓውያን አቆጣጠር ዓለም በቀዝቃዛው ጦርነት በነበረችበት ጊዜ አሜሪካ አንድ ስጋት ገባት። ይኸውም ያላት የመገናኛ ዘዴዋ ሴንትራላይዝድ በመሆኑ የመገናኛ አውታሩ በጠላት ከተመታ ምንም የመገናኛ ዘዴ አይኖራትም። ስለዚህ የአሜሪካ መንግስት ያሉትን ሳይንቲስቶች ሰበሰበ እና ይህንን ስጋት አጋራቸው። ይህ ችግር ከተፈጠረ እንዴት ማምለጥ እንደሚችሉ መፍትሄ እንዲፈልጉ አስታወቃቸው። ይህኔ ነው ሳይንቲስቶቹ ታዲያ ዓለምን የሚለውጥ አንድ ሐሳብ የመጣላቸው። ለምን የምንልከውን ዳታ በአንድ መስመር ከምንልከው ከፋፍለን በተለያዩ መስመሮች እንላከውና ዴስቲኔሽን ላይ ተሰብስበው እንደ አንድ አይነበቡም የሚል ነበረ። ይህ ሐሳብ አድጎ በ1969 እንደ አውሮፓውያን አቆጣጠር በአሜሪካ ዲፓርትመንት ኦፍ ዲፌንስ ወይም ደግሞ ዲኦዲ አርፓኔት እንዲፈጠር ያደረገው። አርፓኔት ምህጻረ ቃል ሲሆን ሙሉ ሲነበብ አድቫንስድ ሪሰርች ፕሮጀክት ኤጀንሲ ኔትወርክ ይባላል። አርፓኔት የመጀመሪያው ላርጅ ስኬል ፓኬት ስዊችድ ኮምፒውተር ኔትወርክ ነው። በዚህ ምክንያት ዛሬ ላለው ኢንተርኔት መነሻው ነው። አርፓኔት ሲፈጠር 3 ችግሮችን እንዲፈታ ተደርጎ ነው። አንደኛው ያልተቆራረጠ ግንኙነት መፍጠር፣ ሁለተኛው ሪሶርስ ሼሪንግ ተመራማሪዎች ርቀት ሳይገድባቸው እንዲተጋገዙ፣ ሶስተኛው የኔትወርክ ፕሮቶኮሎችን ኤክስፐሪመንት ለማድረግ ነው። ይህንን ኔትወርክ ተጠቅመው ዩኒቨርሲቲ ኦፍ ካሊፎርኒያ እና ስታንፎርድ ሪሰርች ኢንስቲትዩት ተገናኙ። የመጀመሪያውን መልእክት ለመላላክ ተዘጋጁ። አስተውሉ፣ በዚህ ተቋማት መካከል የ500 ኪሎ ሜትር ልዩነት አለ። ከዩኒቨርሲቲ ኦፍ ካሊፎርኒያ ሎጊን የሚል መልእክት ለስታንፎርድ ሪሰርች ኢንስቲትዩት ተላከ። ይሁን እንጂ ኤል እና ኦ እንደደረሱ ሲስተሙ ክራሽ አደረገ። ምንም እንኳን የተላከው መልእክት ሙሉ በሙሉ ባይደርስም በቴክኖሎጂው ግን ታሪክ ተሰራ። በ1970ዎቹ እንደ አውሮፓውያን አቆጣጠር 2 ተመራማሪዎች ቪንት ሰሪፍ እና ቦብ ካህን ቲሲፒ/አይፒ ፈጠሩ። ይኸውም የተለያዩ ኔትወርኮች እንዲገናኙ አስችሏል። በ1983 እንደ አውሮፓውያን አቆጣጠር ይህ ቴክኖሎጂ ስታንዳርድ እንዲሆን ተደርጓል። ከ7 ዓመት በኋላ ማለትም በ1990ዎቹ እንደ አውሮፓውያን አቆጣጠር ቲም በርነስ-ሊ ወርልድ ዋይድ ዌብ ፈጠረ። ወርልድ ዋይድ ዌብ ሲፈጠር አብሮ ኤችቲኤምኤል፣ ኤችቲቲፒ፣ ዩአርኤልስ ለዓለም ተዋወቁ። ከዚህ በኋላ ዓለም ሌላ ታሪክ ውስጥ ገባች። ምክንያቱ ደግሞ ኢንተርኔት በ1990 እንደ አውሮፓውያን አቆጣጠር ጀምሮ ለህዝብ ይፋ ሆነ። እስከዛ ድረስ ለሚሊተሪ ሪሰርች ፐርፐዝ ነበር የሚጠቀሙት። ኢንተርኔት ለመገናኛ ዘዴ ለአሜሪካ ተብሎ ተሰርቶ ዓለምን ሁሉ አገናኝቶ ታረፈ። ኢንተርኔት እና ወርልድ ዋይድ ዌብ የተለያዩ ነገሮች ናቸው። በቀላል ምሳሌ ኢንተርኔት መንገድ ቢሆን ወርልድ ዋይድ ዌብ ደግሞ መኪና ይሆናል። በዛሬው ቪዲዮ አዲስ ነገር እንዳገኛችሁ ተስፋ አደርጋለሁ። አዲስ ነገር ካገኛችሁና ቪዲዮ ከተመቻችሁ ኮሜንት ላይ አሳውቁኝ። እንዲሁም አዲስ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱልኝ።